ከየት ነው የመጣው? ከናዝሬት ከባለቤቴ ጋር የጨለማ ህይወት ውስጥ ነበርኩኝ። የጥንቆላ ዓለም ውስጥ ማለት ነው። በማላውቀው ሲስተም ጥንቆላ ውስጥ ነበርክ? ጥንቆላ ውስጥ ነበርኩኝ። በቃ ልፈርድ 2 ዓመት 3 ዓመት ቢቀረኝ ፈራጅ ለመሆን። አዎ በጣም የሚገርም ነው። እውነት ክርስቶስ መሆኑን ጌታን ካገኘው በኋላ ስረዳ በሐሰተኛ ጸሐፊዎች ስለዚህ መናፍስት የሚጻፍ ጽሑፍ አለና እሱን ባነበብክ ጊዜ እንኳን እኔ ሌላውም ሰው አይምሮ ይላጅቃል፣ የተሳሳተ መረጃ ይወስዳልና በቃ ጥሩ ነው በሚባል ሁኔታ ውስጥ ነው ተሸብቤ ነበረው ማለት ነው። እና በቃ ኦሬዲ 30 ዓመት ቢሞላኝ እንደምፈርድ ነው በረ የተነገረኝ ማለት ነው። እድሜ 30 ሲሞላ አዎ በቃ ፕሮግራሙ ይሄ ነበር። እና ልብ አነጋጋሪ ተመርቶብኝ ነበር። ልብ አነጋጋሪ ማለት የአጋንንቱ የዋናው ጭፍራ ማለት ነው። በቃ እንደ ስልክ ኮኔክት ያደርጉኛል፣ ያወሩኛል። 24 ሰዓት ኔትወርክ ነው ከነሱ ጋር ታወራለህ? አዎ እኔ እንዳወራቸው ከፈቀድኩላቸው መንገድ ላይ እንደምታያቸው ገራባ ይዘው ራቁታቸው እንደሚሄዱ እነሱ ድምጽ እየተከተሉ ነው የሚሄዱት። እንደዛ ልሆን ነው። ስለዚህ ምንድነው እኔ ራሴን መመርመር ጀመርኩኝና እግዚአብሔርን በዚህ ውስጥ ረዳኝና ጌታን ያገኘሁት ባለቤቴን ተከትዬ ነው። አስኮፍሽ ያስቀምጣለሁ ነበር ያለኝ። ሳየው ስመረምረው እንኳን የልብስ የረገላ ልብስ አይደለም የግድግዳ ቀለም መቀየር የማይችል መንፈስ ነው። ሁኔታውን ስረዳ ማለት ነው። ከዛን መመርመር ሲጀምር ሁኔታውን ስረዳ ሲገለጥልኝ እግዚአብሔር ረዳኝና አሁን ያገባሁት ባለቤቴ ወይዘሮ ሳራ ትባላለች። ከ3 ዓመት በፊት እሱ ነበር ይሄንን ብሎክ ያደረገው አቁም ብሎኝ ማለት ነው። በሰዎች አስነግሮ በእህቴዎቼ ያስነገረና አቁም ከሷ ጋር ያለህን ግንኙነት አለኝ። እኔ ምን እንደሆነ አላውቅም። በቃ በጊዜው ስለምንፈራ እሺ በቃ ተረዳን ዝም አለን። በአንደበቴ ላይ ተናግሮ ነው ቃል ያወጣው። በቃ ከሷ ጋር የነበረውን ግንኙነት ሚስጥር አድርጌው ያስኩትን የጓደኝነት እንትን ጋዳ ወጣውና ለ3 ዓመት ተቋረጥን ከሷ ጋር ማለት ነው። እሷ እንደውም ጌታን ማግኘት አለብን እናቴ ጋር ወሰደች። እኔ እሱን ስለምፈራ በጊዜው አልፈልግም ብዬ 3 ዓመት ተለያየን በሱ ምክንያት ማለት ነው። እሷ በጌታ ናት። አዎ መንፈሱ ነው መጥቶ እንድታቆም የነገረ። እኔ ያው እቅም ነበር እንደነገርኩ ብዙ ነገር ነበር ገብቷል። ሲስተም ውስጥ ነበር፣ ወሱ ስርዓት ውስጥ ነበር። ሙስሊም ነኝ ሙስሊም ነኝ። እስልምና ውስጥ በእንደዚህ ዱዓ በሚደረግ ምናምን ብጫት ምናምን እንትን ይላል እና በቃ እንደ ድሮ ሰዎች የአባቴን ተከትዬ ነበር ማድረግ ነበር። መንፈሱ ጋር ምንድነው የምሰራው አንተ? መንፈሱ ምንድነው መሰለህ ሴሪሞኒውን ስታሟላ በአንደበት ላይ ይናገራል። ኦሬዲ ምንድነው አሁን ላይ ለኔ ይታያል፣ በአንደበት ላይ ደግሞ ሌሎች ይፈርዳል። ገብቷል? በአንተ አንደበት ሆኖ በእኔ አንደበት ሆኖ ታርጌቱ እኮ አሁን ሲገባኝ ክርስቶስን ስቀበልና እውነት ኢየሱስ መሆኑን ሳቅ ቤተ መቅደስ ማለት በቁስ ወይ ደግሞ በሁኔታዎች የሚታይ አይደለም። ቤተ መቅደስ እኛ መሆናችንን ገባኝ። ሙስሊም ነበርኩኝ። ስምን ማለት የድሮ ሚፍታ ነው። አሁን መንፈስ ቅዱስ ሳምሶን ብሎኛል። ባለቤት የት ነው ያለች? እየሮጥሽ ነይ